ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን፣ ሰላምታዬ በያላችሁበት ስፍራ ይድረሳችሁ። ቤተሰቦች ዛሬ እንደተለመደው ለናንተ ለኢንቨስትመንት ሊሆን ይችላል ለመኖሪያ የሚሆን ዘመናዊ የሆነ ቅንጡ ባንለው ዘመናዊ የሆነ አፓርትመንት ስታንዳርድ አፓርትመንት ሳር ቤት ሳልቫቶሬ ዲቬስታ አካባቢ አግኝቼላችኋለሁ። ስለዚህ ቤት መረጃ እሰጣችኋለሁ ማለት ነው። ይህ ቤት 210 ካሬ ሜትር ሲሆን በውስጡ 3 መኝታ ቤቶችን፣ 3 መታጠቢያ ክፍሎችን እንዲሁም የቤት ውስጥ ረዳታችን ከመታጠቢያ ክፍል ጋር ሰፋ ያለ ዘና ያለ ሼፎች የሚወዱት የማብሰያ ክፍል እንዲሁም ደግሞ ኮመን ባዝ ውስጥ የራሱ የሆነ የላውንደሪ መስመር ያለው ኢንሌቱና አውትሌቱ የተዘረጋለት ዘመናዊ የሆነ የመኖሪያ አፓርትመንት ነው። እንዲሁም ህንፃው ቁመቱ 9 ፎቅ ሲሆን በወለል 2 አፓርትመንቶችን ብቻ ወይም ደግሞ 2 አባወራዎችን ብቻ አኮሞዴት ሲያደርግ በየወለሉ የራሱ የደረቅ ቆሻሻ ጋርቤጅ ሹተር ያለው ሲሆን ተጨማሪ ህንፃው ላይ በምትኖሩበት ሰዓት የምታገኙት ለውሃ የምትከፍሉት አይነት ክፍያ አይኖርም። ምክንያቱም ከወዲሁ የከርሰ ምድር ውሃ አገልግሎት የሚያገኝ ህንፃ በመሆኑ አድማጮች፣ ሌላው ደግሞ የዚህ ቤት ወይም ደግሞ እዚህ አፓርትመንት ላይ በምትኖሩ ሰዓት ደስ የሚለው ነገር ፒውር የሆነ ሬሲደንሻል አፓርትመንት ነው። ኮመርሻል ነገር የለውም። ግራውንዱና ቤዝመንቱ ፓርኪንግ ወይም ደግሞ የመኪናችሁ ጋራጅ ቦታ ነው ማለት ነው። ታዲያ ቤተሰቦች ስለዚህ አሁንም ስለዚህ አፓርትመንት አብራችን ከቆያችሁ በቂ መረጃ እሰጣችኋለሁ ማለት ነው። ቤተሰቦች እንግዲህ እናንተም ልትሆኑ ትችላላችሁ፣ ሌላ ቤተሰቦቻችሁ ጓደኛ ሳር ቤት በተለይ አዲስ አበባ ውስጥ እንደዚህ ጥሩ ቦታ የሚባሉ ለኢንቨስትመንት ሊሆኑ ይችላሉ ለመኖሪያ። እንግዲህ ሳር ቤት አንዱ ነው። ሳር ቤት በዛ ይፈለጋል ማለት ነው። እንግዲህ ሳር ቤት ሳልቫቶሬ ዲቬስታ አንድ ቤት ግልባጅ ላይ የሚገኝ ነው። ፊት ለፊቱ ግሪነሪ ነገር አለው። እንደገናም ከፓርኪንጉ ከግራውንድ ፓርኪንግ በተጨማሪ ፊት ለፊቱ ላይ ለእናንተ ቤተሰብ ወይ ገስት ወይ እንደ ጋዘሪንግ ነገር በሚኖራችሁ ሰዓት ልደት ምናምን የተለያየ ፕሮግራም ሊኖር ይችላል፣ በደስታ ባዘን እንደዚሁ ደግሞ በቂ የሆነ የፓርኪንግ ቦታ አላችሁ ኦልሬዲ የተዘጋጀ ማለት ነው። ፊት ለፊቱ ምንም አይነት ነገር ግንባታ የሌለበት የራሱ የሆነ ስፔስ ያለው ህንፃ ነው። ስለዚህ ለኢንቨስትመንት ያሰበ ሰው ካለ ይህንን አፓርትመንት ሳያይ ቤት እየፈለገ ካለ ይህንን ቤት ሳያይ እንዳይወስን እመክራለሁ ማለት ነው። ይሄ ቤት እንግዲህ ወደ መረጃው ስንሄድ ይሄኛው ሶስተኛው ወይም ደግሞ ከሶስቱ አንደኛው ከሳሎን ውስጥ መጡ በስተቀኝ በኩል የምታገኙት አንደኛው የልጆች መኝታ ቤት ነው። የራሱ ሰፋ ያለ ብርሃን የሚያገኝበት አየር የሚያገኝበት አፓርትመንት አለ። ይሄኛው ቤት የሚጠቀመው ኮመን ባዙ ነው። ይሄኛው ደግሞ የቤቱ ሁለተኛው የልጆች መኝታ ቤት ይሆናል ማለት ነው። ይሄ ራሱ የመታጠቢያ ክፍል አለው። ስታንዳርድ ስፋት ያለው ነው። ሁሉም ነገር በጥንቃቄ የተሰራ ቤት ነው። በምታዩት መልኩ ተመልከቱት። በጣም ነው የሚያምረው። ሁሉንም ነገር ያሟላ መታጠቢያ ክፍል አለ ማለት ነው። ስለዚህ በአሁኑ ሰዓት እንግዲህ 2-3 ሰዎች ነው፣ የውጭ ሰዎች ሊሆኑ ይችላሉ፣ የሀገር ሰዎች እንግዲህ ኮስታቸውን ራሱ ሼር አድርገው ሰዎች ይከራያሉ። እንደገና እንደ ሰፋ ያለ ቤተሰብ ላላቸው ሰዎች ደግሞ በአሁኑ ሰዓት እዚህ ህንፃ ላይ የሚኖር ሰው $1500 መክፈል ይጠበቅበታል። ስለዚህ ከረንትሊ $1500 ነው እየተከራየ ያለው ገዝታችሁ ለማከራየት የምትፈልጉ ከሆነ ማለት ነው። አስቡት እንግዲህ በአሁኑ ሰዓት ያን ያህል ገበያው ተቀዛቅዟል። በተለይ የክራይ ስራም ተቀዛቅዟል፣ ሽያጩም ተቀዛቅዟል። ግን እንደዛም ሆኖ ደግሞ ገንዘባችንን ይዘን እንዳይወድቅብን፣ በተለይ ዲቫሉት እንዳያደርግብን ሪል ፕሮፐርቲ ላይ ኢንቨስት ማድረግ
አለባችሁ ብለው እንግዲህ አዋቂዎች ይመክራሉ ማለት ነው። ስለዚህ ይህንን ቤት ብትገዙ በአሁኑ ሰዓት ትክክለኛ የሆነው እዚህ ህንፃ ላይ $1500 በካሬ በወር ይከራይላችኋል ማለት ነው። ይሄ እንግዲህ ወደ መረጃው ስመለስ ደግሞ ዋናው የመኝታ ቤት መታጠቢያ ክፍሉ ነው። እንደምታዩት ሰፋ ለቀቅ ያለ ነው። በጣም ነው የሚያምረው። በጣም ምንም ነገር እዚህ ውስጥ ገብታችሁ ምንም ነገር የምትሰሩት ነገር የለም። ሁሉም ነገር ብረቱ ራሱ የተጠቀሙት ስቴንለስ ነው ያችሁት። ስለዚህ ይሄ ዋናው የማማና ያባባ ወይም ማስተር ቤድሩም የሚባለው የራሱ ባልከን ያለው ከዋናው መኝታ ቤት ወጣችሁ ደግሞ ወደ ሳሎን ስትሄዱ ከዋናው በር እንደገባችሁ በስተግራ በኩል ነው ከሶስቱ መኝታ ቤቶች ራሱ እንዲታች ያደረገ የራሱ ባልከኒ ያለው የኢሜቴ ወይም ደግሞ የቤት ውስጥ ረዳታችን መታጠቢያ ክፍልና መኝታ ክፍል አላት ማለት ይሄ ማለት ነው። ከዋናው በር እንደገባችሁ ወደ ሳሎን ሳትገባ ቀጥታ ወደ መኝታ ክፍሏ መግባት ትችላለች ማለት ነው። ያያችሁት የራሱ መታጠቢያ ክፍል አለው። በቂ ስፋት ያለው በጣም ተከብራ ነው የምትኖረው። እዚህ ቤት ውስጥ የምትገባው አገልጋያችሁ ወይም ደግሞ ሜቴ ያያችኋት ራሷ ባልከኒ ያላት በቃ ዘና ብላ አየር ያገኙ ፈታ ብላ ከናንተ ጋር ምርጥ ምግብ እየሰራች እናንተን ደስተኛ ህይወት እንድትኖሩ የበኩሏን ድርሻ ትወጣለች ማለት ነው። በምታዩት መልኩ አንድ ሊፍት አለው። ደረጃው፣ ካሜራዎቹ፣ ፓርኪንጉ፣ ሁሉንም ነገር ሴኩሪቲ ሲስተሙ ግራውንድ ላይ ፈታ ብለው ስቀው ደግሞ የሚቀበሏችሁ ሴኩሪቲዎች አሉ። እንግዲህ የዚህ ቤት ባለቤት ሆናለሁ ብላችሁ የምትፈልጉ ሰዎች ካላችሁ እኔ ነቢያት ነኝ። በ0912608261 ደውሉልኝ። ሳር ቤት ጋር የዚህ ቤት ባለቤት አደርጋችኋለሁ ማለት ነው። አመሰግናለሁ።